አልሰማሽም ምን አላህ ይጠብቅሽና ስለ አስያ ቢንት ሙዛሂም ያቺ የፊርዓውንና የወገኖቹን አዛ የታገሰች ባወቀ ጊዜ ፊርዓውን መስለሟንና ማመኗን ብርቱ ቅጣትን ቀጣት። ወደ ህዝቦቹም ወጣና እንዲህ አላቸው ምንድነው የምታውቁት ስለ አስያ ቢንት ሙዛሂም? እነሱም ማወደሷት። ከዛም አላቸው እሷ ከኔ ሌላ አምላክን ታመልካለች፣ እሷ ከኔ ሌላ አምላክን ታመልካለች፣ ግደላት አሉት። እግሯና እጇን በሚስማር ወጋት፣ ፀሐይ ላይም ጣላት፣ ወገቧ ላይ ወፍጮ ማስቀመጠባት። ምን ያክል ታገሱ፣ ምን ያክል ቻሉ። በሚደርስባቸው ስቃይ እየታገሱ በጀርባቸውም አልተገለበጡም፣ ቃል አላጠፉም። እግሯና እጇን በሚስማር ወጋት፣ ያቺን ደካማ ሴት ፀሐይ ላይም ጣላት፣ ወፍጮ አስቀመጠባት፣ ቋጥኝም ወገቧ ላይ ሰቀለ። የፀሐዩን ንዳድ ሲያስቸግራት መላእክቶች በክንፎቻቸው አጠለሉላት። ሲያስቸግራት የፀሐዩ ንዳድ መላእክቶቹ በክንፎቻቸው ያጠሉላታል። የፊርዓውን ቅጣት ሲበረታ ግርፊያውና ስቃዩ መደሰቱን ስታይ አስያ አለች ረዲየላሁ ዐንሃ ጌታዬ ሆይ ጀነት ውስጥ ቤትን ገንባልኝ፣ ጌታዬ ሆይ ጀነት ውስጥ ቤትን ገንባልኝ፣ ከፊርዓውንና ከስራው ማድነኝ፣ ከበደለኞቹ ህዝቦችም ማድነኝ። የለኛው ጌታ አሳያት ጀነት ውስጥ ቤቷን እስከምታይ ድረስ ጀነት ውስጥ ቤቷ ፊት ለፊት ሲገነባ ተመለከተች። ከልዑል እንቁ ነውም ተባለች። ሳቀች ረዲየላሁ ዐንሃ ያንን ስትመለከት። ያም ሳቋን ፊርዓውን ተመለከተ። ለሹማምንቶቹ አላት እብደቷ አይገርማችሁምን? እኛ እየቀጣናት እሷ ስትስቅ አየች። አይን ያላየውን አየች። ጆሮም ሰምቶ ማያውቀውን በሰው ልብ ውስጥ ሙሉ ያላለውን የጽናቷን ምንዳ ተመለከተች። የእውነቷን ምንዳ ተመለከተች። አላህ ብስራቷን ዱንያ ላይ አስቀደመላት። አላህ ሩሃን ወሰደው፣ ከበደለኞችም ህዝቦች አዳናት፣ ወደ ጀነትም ከፍ አደረጋት። እሷ ከዓለማቱ ጌታ ጎረቤት ናት። ከቤቱ በፊት ጉርብትናን የጠየቀችው እሷ አይደለችምን? ይገርማል። የሚያውቅ ሆኖ ሳለ ጀነት እንዳለችና እንደተጌጠችለት በሮቿም እንደተከፈቱ ከዛም ለሷን የማይናፍቅና ወደ እሷም የማይለፋ وضرب الله مثلا للذين آمنوا امرأة فرعون إذ قالت رب ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين ومريم ابنة عمران التي أحصنت فرجها فنفخنا فيه من روحنا وصدقت بكلمات ربها وكتبه وكانت من القانتين